የዛሬው ታሪክ የመጣው ከመጽሐፍ ቅዱስ ዮሐንስ ምዕራፍ 5 ነው። ለ38 ዓመታት የታመመ አንድ ሰው ነበር። 38 ዓመታት ረጅም ጊዜ ነው። በቤቴስዳ መጠመቂያ አጠገብ ተኝቶ ነበር። ውሃው ሊፈውሰው እንደሚችል ያምን ነበር። ነገር ግን ውሃው በተንቀሳቀሰ ቁጥር ሌላ ሰው ቀድሞት ይገባ ነበር። የሚረዳው ሰው አልነበረውም። በጣም ተቸግሮ ነበር። ኢየሱስ እዚያ ተኝቶ አየው። ኢየሱስ ለምን ያህል ጊዜ እንደተሰቃየ ያውቅ ነበር። ኢየሱስ ቀላል ጥያቄ ጠየቀው። ልትድን ትፈልጋለህ? ሰውየው ችግሩን ገለጸለት። ኢየሱስ ግን አንድ ትእዛዝ ሰጠው። ተነስ፣ ምንጣፍህን አንሳ፣ ሂድ። ወዲያውኑ ሰውየው ተፈወሰ። ከ38 ዓመታት በኋላ ተነስቶ ቆመ። ይህ ታሪክ አንድ ታላቅ ነገር ያስታውሰናል። መጠበቅ ማለት እግዚአብሔር ረስቶሃል ማለት አይደለም። ፈውስ ቢዘገይም እንኳ ኢየሱስ ያያል። ኢየሱስ ያውቃል። እናም ኢየሱስ ታሪክህን በአንድ ጊዜ ሊለውጥ ይችላል። ተስፋ አትቁረጥ። የጥበቃ ጊዜህ ሊያበቃ ይችላል። ይህ ታሪክ ካበረታታ ተጨማሪ የመጽሐፍ ቅዱስ ታሪኮችን እና ሳምንታዊ ማበረታቻዎችን ለማግኘት ላይክ እና ሰብስክራይብ ያድርጉ።